አብስራ ተስፋዬ እባላለሁ። አሁን ላይ እየሰራሁ ያለሁት ንግድና ጊዜ ነው። ያው ላይ ጀምሬ ስማር እያንዳንዱን ቃል በፍቺ ነበረ ትርጉሙ ቅዱስ ያሬድ ትሏን ያየባት ዛፍ እንደሆነ ገጽ ነበረ። ያገኘን ተጨማሪ በዩቲዩብ መተናል። እየሞተ ሳይሆን እያንሰራራ ያለ ቋንቋ እንደሆነ ወደፊት በጣም ብዙ ነገር ሊሰራበት የሚችል ቋንቋ የምርምር የጥናት ቋንቋ ስለሆነ እዚህ ቋንቋ እድገት ላይ የበኩላችንን አስተዋጽኦ ለማበርከት ወደ ዩቲዩብ መተናል። ሰላም እንዴት ናችሁ? እኔ አብስራ ተስፋዬ እባላለሁኝ። የተወለድኩት በጅማ ከተማ በ1991 ዓመተ ምህረት ነው። በሜካኒካል ኢንጂነሪንግ ከወልቂጤ ዩኒቨርሲቲ ተመርቄያለሁኝ። አሁን ደግሞ አድማስ ዩኒቨርሲቲ የማርኬቲንግ የመጀመሪያ ዓመት ተማሪ ነኝ። አሁን ላይ የሰራው ያለሁት ንግድና ቲቶር ነው። ያው ኦንላይን ስቶር የሚባል የኦንላይን እቃ መሸጫ አለኝ። እዛ ላይ የተለያዩ እቃዎችን እሸጣለሁ። እንዲሁም ደግሞ መደበኛና የተለያዩ ቋንቋዎችን አስተምራለሁ። መደበኛ ተማሪዎችን በኦንላይን አስጠናለሁ። እንዲሁም ደግሞ የግዕዝ ቋንቋና የአብነት ትምህርትን ኦንላይን አስተምራለሁ። ከግዕዝ ጋር የተዋወቅ ነው የአብነት ትምህርት በጀመርኩበት ጊዜ ነው። ከአልት ጀምሬ ስማር እያንዳንዱን ቃል በፍቺ ነበረ የምማረው። ዳዊት ስጨርስ ደግሞ በደንብ ከቋንቋው ጋር እንድግባባ አስችሎኛል። ከዛ በተጨማሪ ደግሞ አሁን ላይም እየተማርኩ ያለው ጅማሬ ላይ ያለሁትን የቅኔ ትምህርት በምጀምርበት ጊዜ በደንብ ከቋንቋው ጋር እንድተዋወቅ አድርጎኛል። ክሬዋህ የሚለውን ቃል ለመጀመሪያ ጊዜ የተጠቀምነው ወልቂጤ ዩኒቨርሲቲ ሆነ ለአብነት ትምህርት ቤት የገቢ ማሰባሰቢያ መጽሔት እየሰራን ነበር። ስሙን ማንን በለው ብለን ስናስብ ነው ይህንን ስም የተጠቀምነው። እኔም ደግሞ የቻናሉ ስያሜ አድርጌዋለሁ። ትርጉሙ ቅዱስ ያሬድ ትሏን ያየባት ዛፍ እንደሆነ መረጃዎች ያሳያሉ። አንዳንድ መረጃዎች ደግሞ ቦታውን ነው የሚሉም አሉ። የእናንተን ሀሳብ ደግሞ ኮመንት ላይ ያስቀምጡልን። እስካሁን ክሬዋ የቲክቶክ አካውንት እንዲሁም ቴሌግራም እና ኢንስታግራም ገጽ ነበረው። አሁን ደግሞ በተጨማሪ በዩቲዩብ መተናል። እስካሁን በነበረው ሊንኮቻቸውን ኮመንት ላይ ያስቀምጥላችኋለሁ፣ የገባችሁ እዩዋቸው። ቅዳሜ ቅዳሜ የሰንበት ግጻዮችን እንለቅበታለን። የሰንበት መዝሙራትን ከነትርጉማቸው፣ የሰንበት ምስባኮችን ከነትርጉማቸው፣ የዕለቱ ምንባባትን እንለቅበታለን። አሁንም እየሰራንበት እንገኛለን። እንዲሁም ደግሞ የተለያዩ የግዕዝ ቋንቋ መሰረታዊ ትምህርቶችን እንለቅበታለን። እየገባችሁ ተከታተሉ። እንዲሁም ደግሞ ኦንላይን እና ገጽ ለገጽ አብነት ትምህርትንና የግዕዝ ቋንቋን በተወሰነ መልኩ ስናስተምር ቆይተናል። ወደ ዩቲዩብ መምጣት ያስፈልገን የምናውቃትን ነገር ለእናንተ ለማካፈል እንዲሁም ደግሞ አሁን ላይ የተነሳ ያለውን የግዕዝ ውዝግብ ለመቅረፍ እየሞተ ሳይሆን እያንሰራራ ያለ ቋንቋ እንደሆነ ወደፊት በጣም ብዙ ነገር ሊሰራበት የሚችል ቋንቋ የምርምር የጥናት ቋንቋ ስለሆነ እዚህ ቋንቋ እድገት ላይ የበኩላችንን አስተዋጽኦ ለማበርከት ወደ ዩቲዩብ መጥተናል። ከእናንተ ከተመልካቾቻችን አገልግሎታችንን መደገፍ እንዲሁም ደግሞ በየጊዜው የምንለቃቸውን ቪዲዮዎች እንድትከታተሉን ለጓደኞቻችሁ፣ ለወዳጆቻችሁ ደግሞ ሼር እያደረጋችሁ እንድታበረታቱን እንጠይቃለን።